ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን በምዕራብ ሸዋ ዞን በሙገር የሚኖሩ አርሶ አደሮች በከሺው ፌደራል ፖሊስና የጦር ኃይል ከፍተኛ ወከባ እየተፈጸመባቸው እንዳለ ለዝግጅት ክፍላችን ገለጹ በሙገር የሚኖሩ አርሶ አደሮች እንዳሉት መስከረም 28 2006 ዓመተ ምህረት ኮለታ አየሎም አሪያ ካምፕ ወደ ሙገር ያመራው የጦር ሰራዊት በሙገር የሚገኙ የኦሮሞ ተወላጆችን መሳሪያ ለማስፈታት በሚል የአካባቢ ነዋሪዎችን ቤት በጉልበት በማስከፈትና በመደብደብ ንብረት በመዝረፍ አካባቢ ነዋሪዎችን ሲያስጨንቁ እንደነበረ ታማኝ ምንጮቻችን ገለጹ የኦሮሞ ነጻነት ግንባርን ትደግፋላችሁ ታስጠልላላችሁ ግንቦት 7ና ኦነግ ሀገሪቷን ለአደጋ ጋር ጠዋታል ሲሉ አስጠንቅቀዋል ከነዚህ ጋር አብሮ መታየትም ሆነ አብሮ መስራት የሚያስጠይቅና የሚያስገድል እንደሆነ ለአካባቢ ነዋሪዎች አስገልጸዋል በሙገር የሚኖሩ የአማራ ተወላጆች በዚህ ግብረ ኃይል 6 የአማራ ተወላጆች በታርጋ ቁጥሩ AA 98031 ላንድ ክሩዘር ተይዘው ወዴት እንደደረሱ እስካሁን ድረስ አልታወቀም ማይኒ በተባለው ስደተኛ ካምፕ ወደ ጣሊያን ለመሻገር ሲሞክሩ ባለፈው ሳምንት የሞቱት ኤርትራውያን ለማሰብ ባለፈው ቅዳሜ ማታ ስደተኞች ካዘጋጁት የሻማ ማብራት ስነ ስርዓት በኋላ በአካሄዱት ሰልፍ ብሶታቸውን ሲያሰሙ ነበር ኢትዮጵያ የሚገኙ ኤርትራውያን ስደተኞች ወደ ሌላ ሶስተኛ ሀገር ለመሸጋገር ብዙ አመት እንድንጠብቅ ይደረጋል ሲሉ አማረሩ ኤርትራውያኑ በእነሱ ቦታ ስደተኛ ያለውን ኢትዮጵያውያን ወደ ሶስተኛ ሀገር ይሄዳል የሚል ጥርጣሬ እንዳላቸው ገልጸዋል ማይኒ በተባለው ስደተኛ ካምፕ ወደ ጣሊያን ለመሻገር ሲሞክሩ ባለፈው ሳምንት የሞቱት ኤርትራውያን ለማሰብ ባለፈው ቅዳሜ ማታ ስደተኞቹ ካዘጋጁት የሻማ ማብራት ስነ ስርዓት በኋላ በአካሄዱት ሰልፍ ብሶታቸውን ሲያሰሙ ነበር ወደ ግጭት ተቀይረው በዚህ ሰልፍ የሰው ህይወት መጥፋቱና ንብረት ላይ ጥቃት መድረሱን በኢትዮጵያ የተባበሩት መንግስታት ስደተኞች ጉዳይ ከፍተኛ ኮሚሽነር ገልጸዋል አዚ እንደገብሮ ሰላማዊ መንቀሳቀስ አራ هجاو زغنة زهنة العلوان كجبر الله علو بس كبابي حبرتسب زغنة جت تسلين يا بالله بس كبابي حبرتسب زغنة جت تسلين يا بالله بجاك حكم الناس هذا كل ما عمره أقل فرد زباد كانت يتعاتوا لأنا زغنة وتعترى عنده كم تكالكوا في رقم حضرنا عين ذلك كنت هنا بستفلاني ما استميراتات يسمع كنت هنا بستفلاني ما استميراتات يسمع ኢትዮጵያዊ ዛሬ ወስደተኛ በሬቻር ተቀባልነት ይብሉን ብርቦታዩ የኔቻር ስማውንበር አገልግሎት ይብሉን በኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መሪነት የዓለም አቀፍ ወንጀለኛ ፍርድ ቤት አሰራር ለመቃወም አፍሪካ መንግስታት በአዲስ አበባ አስቸኳይ ስብሰባ መጥራታቸው ታውቋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ቀርበው የወንጀለኛ ፍርድ ቤቱን ተችተው ነበር። ይህን ተከትሎ የሚመስል ሁኔታ የወቅቱ የህብረቱ ሊቀመንበር መሪዎችን ከጥቅምት 1 እስከ 2 ድረስ በሚካሄደው ስብሰባ ላይ እንዲገኙ አስቸኳይ ጥሪ አቅርበዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታና ምክትላቸው ዊሊያም ሩቶ እንዲሁም የሱዳኑ መሪ ፕሬዝዳንት አልበሽር በስልጣን ላይ ያሉ በዓለም አቀፉ የወንጀለኛ ፍርድ ቤት የሚፈለጉ መሪዎች ናቸው። የኬንያው መሪ ቀሪውን የፍርድ ቤት ሂደት በቪዲዮ ለመከታተል ጥያቄ አቅርበው ውሳኔ እየተጠባበቁ ይገኛሉ። ኢትዮጵያ የዓለም አቀፍ ወንጀለኛ ፍርድ ቤት ፈራሚ ሀገር ባትሆንም ከቅርብ ጊዜ ወዲህ ይህንን ፍርድ ቤት በማውገዝ ላይ መጠመዷ ኢህአዴግ መንግስት ያሳሰበው ጉዳይ እንዳለ የሚገልጹ ብዙዎች ናቸው። አንዳንድ ፖለቲከኞች እንደሚሉት ከሆነ አፍንጫ ሲመታ አይን ያለቅሳል እንደሚሉት ሆኗል ብለዋል። ዜናው በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር Walqabatte lagaceetu laale laale deeme waa'ee isaa wallaale
የተከበራችሁ አድማጮቻችን እንደምን ሰንብታችኋል? እንደምን ስከርማችኋል? ዛሬ በሀገራችን ጉዳይ ላይ ሰፋ ያለ ትንታኔ ሊሰጡን አቶ ነጋሳ ኦዶ ቆይታ ከኛ ጋር ያደርጋሉ። እውን በአሁኑ ወቅት የኦሮሞ ተወላጅ ፕሬዝዳንት ሆነው ተመረጡ ተብሎም ባንዳንድ ኦሮሞች ጮቤ እየተረገጠ ይገኛል። እኚህ ኦሮሞ ለኦሮሞ ህዝብ ፋይዳ ይኖራቸው ይሆን? ኦሮሞ ስለሆኑ የኦሮሞን ህዝብ መብትና ክብር ያስጠብቁ ይሆን? ካለፉት ምን ተማርን? እስኪ ቆይታ እናደርጋለን። አጫሉ ሚጢን ወልቀበቴ እያለ ዜሟል። ተወዳጁ ድምጻዊው ከፍ ብሎ ይሰማል። ከፍ ኤሜዋዬ ሳወላሌ ናማበሪኒኬ ይሰቆባኔ ሙባንቆባ ቡንጉ ካንቆባ ቡንጉ ዋይ ሳዱፈቹ ወዞኒ ሙጋዬስ ዱበተሜኑ ዱቢዲሴ ሚጢ ወልቀበቴ ለቀጨቱ ላሌ ላሌ ኤሜዋዬ ሳወላሌ ላሌ ላሌ ኤሜዋዬ nama bineensan qabu kuleen cillee dhalee booda kodhollee dhalaa tilma baattiin humbaane keenya kuniyyuu falaayi akka ijaafa daamii halaalatti walleessan atti kaanis seenaa dagatee mana gumaa walgeessan atti mana gumaataa malee mana gumaan hungeessine arabbunda dandeessa atti arabbunda dandeessa kohorde kadaba tikam bukise darbata kanis mana mamakam tikanis ugaf maratai oto kan kote jiru kan hamu famtu karang tigarini ko sadabe abjote abju darang tigarademnu wallale tegaye nyunu fimati wallale dubbi barai nama barini ke isa kobane jare hindi gu ala du fatu di gong tijaru nutul fate di gun nuti salfatenge tikanaf kisi ko digai kesa kiyatan igana warana nun digung tikhali natti jabatu soliga disimfigung tidu etam pada male tijar sahayundi gu Jesa gafa mako kamir gafa cabatung tisa gurre ajese fona lati dalatung tisa gera ragalu isa wali fu amalu titure lamin ko duri taramal tu bayate tiarabira kofuri ተወዳጁ ድምጻዊ አጫሉ ወንደሳ ከልብና መሰግናለን ስለ ዜማው ትልቅ መልእክትን ያለው ከሽማግሌ አጥፊ እግዚአብሔር ይሰውረን ነው። ሽማግሌዎች ዛሬ መምከር ሲገባቸው ከህፃን ያነሰ ስራ እየሰሩ ይገኛሉ። እግዚኦ ይሰውረን ከዚህ ላለው እንግዳዬ አቶ ነጋሳ ኦዶ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ
በሰይፈ ነበልባል ሬዲዮን ዝግጅት ክፍልና ዲዩም ባድማጮች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም አቶ ነጋሳ ኦዶ ማናቸው ከዚህ በፊት ከኔ ጋር ቆይታ አድርገዋል። ምናልባት ላልሰሙ ወገኖች እስኪ ራስዎትን ያስተዋውቁ። እኔ ኢትዮጵያ ውስጥ ያለው ያው የኦሮሞ ፌደራሊስት ኮንግረስ የሚዲያና የህዝብ ግንኙነት ኃላፊ ነበርኩኝ። ተማሪም የህግ ባለሙያ ነበርኩ ማለት ነው። መልካም በጣም አመሰግናለሁ በእውነቱ። እስኪ ስለ አሁኑ እነዚህ ወጣቶች ስለሚያቀነቅኑት ዜማ 1-2 ደቂቃ አብረን ቆይታ እናድርግ። እንዴት አዩት? አራቱም የኦሮሞ ድምጻውያኖች እጅግ ወደር የሌላቸው እንቁ የኦሮሞ አይን ናቸው በእውነቱ። አሁን የሰሙት ዜማ ላይ እስኪ ምን አስተያየት ሰጡኛል? ምንድነው ያለው? ምንድነው መልእክቱ ሲሆን? በእውነቱ አሁን የሰማነው ዜማ በጣም ጥሩና የኦሮሞን ህዝብ ትግል በኋላ ጀምሮ በተወሰነ መልኩ አጠር ባለ መንገድ ለመግለጽ የሞከረ ነው። በኦሮሞ ህዝብ ያለውን ብሶት ይሄ የገለጸበት ነው። በጣም የሚያስደስት ነው። ይሄ የምንወደው ነበር፣ አሁን ደግሞ የበለጠ በጣም እንድንወደው ያደረገን ነገር ነው። በእርግጥ አራቱም አርቲስቶች በጣም ተወዳጅ አርቲስቶች ናቸው። አቶ አቡሽ በተለይ ባህላዊ ዘፈኖችን በጣም ጥሩ በሆነ ዜማ በማቅረብ ጥሩ በሆነ ቅንብር በማቅረብ የተደበቁ የኦሮሞ ባህሎችን በጣም ጥሩ ሁኔታ በአክት ለማሳየት ሞክረዋል። በጣም ነው የምናደንቀው፣ በጣም ነው የምንወደው። እንደውም ቦረናም ከጉጂም እዛ አካባቢ ካሉ ከገብራም ባህሎች ዘፈን እያወጣ ጥሩ ለሌላው ኦሮሞም ለሌላውም ህዝብ እንዲያውቁ ያቀረበ ስለሆነ በጣም ነው የምንወደው። በጣም እንቁ የሆነ ነው። አጫሉ ደግሞ እንደዛው በጣም ጥሩ በሆነ ዜማውና እንደዚህ የኦሮሞን ህዝብ ብሶትና ትግል ደግሞ በዚህ ሁኔታ እየገለጸ ስለሆነ የኦሮሞን ትግል ከኋላ ጀምሮ የዋቆቡቱን ዘመኑ የነበረውን ነገር አሁን ያለውንም አሁን የኦሮሞ ህዝብ ሁሉም በሆዱ ያለውን ችግርና ብሶት ምን ያህል ይሄ ያለው አገዛዝ የኦሮሞን ህዝብ እያስጨነቀ እንደሆነ ከድሮ ከጥንት ጀምሮ ያለውን እስካሁን ያለውና መፍትሄ ያላገኘውን ነገር ለማሳየት የሞከረበት ነው። በጣም የምትደነቅ ስራ ነው በእውነቱ። በጣም ብስለት የልጁን ብስለት የኦሮሞ ህዝብ ትግል ምን ያህል እያንዳንዱ ቤት እያንዳንዱ ሰው ልብ ውስጥ እያንዳንዱ ኦሮሞ ልብ ውስጥ እንዳለ የሚያሳይ ነገር ነው። ሌሎቹም ሌሎቹ የቀረው ማን ነው? ጃምቦ ጆቴ ታምራት እንደዚሁ በጣም ባህላዊ ዘፈኖችን በጣም ጥሩ በሆነ ሁኔታ የዘፈነበትና ባህሉን በጣም በጥሩ ሁኔታ ያንጸባረቀና በጣም ጥሩ ድምጽ ያለው ድምጻዊ ነው። በጣም የሚደነቅ ነው። እንደዛው ሱታምሬ ደግሞ በጣም ጥሩ የሆኑ የአብቶ ዜማዎችን በጣም በጥሩ ድምጽና በጣም እንደውም ከአብቶ በተሻለ ሁኔታ ማለት ይቻላል በጥሩ ቅንብር በማቅረብ የኦሮሞን ህዝብ የሙዚቃ ታሪክ ማለት የኦሮሞን የሙዚቃ እንትን የቀየረ አርቲስት ነው። አራቱም በጣም ተወዳጅ አርቲስቶች ናቸው። በጣም ደስ የሚል ነገር ነው። መልካም ካይን ያውጣችሁ እንላለን። ወደ ዋናው ቁም ነገራችን እንመለሳለን። አቶ ነጋሳ እንግዲህ እስኪ እርሶ በአገር ቤት በነበሩበት ሰዓት ያለውን እንቅስቃሴዎች የህዝቡን ውሎ አዳር ያውቁታል። ከአቶ መለስ ዜናዊ ሞት በኋላ ያቺ ሀገር ወይም ኢትዮጵያ እንዴት ይገመግሟታል? በአሁኑ ወቅት በርካታ ሰላማዊ ሰልፎች በጎዳና ላይ እየተካሄዱ ይገኛሉ። እንደውም የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ይህ ማለት የዲሞክራሲ ማበብን የሚያመለክት ነው ሲሉ ገልጸዋል። ምን ይላሉ እርሶ? እንግዲህ ከመለስ ሞት በኋላ በዛ ሀገር የተከሰተው ነገር አንደኛ መለስን በጣም ያመልኩ የነበሩ ሰዎች መለስ በመሞቱ በጣም የተደናገጡበት ሁኔታ ነበረ። ከመደናገጣቸው ረጅሙ በጣም አስበውበት የመለስን ሞት ራሱ ደብቀው ወደ 2 ወር ይመስለኛል ከወር በላይ ከህዝቡ ደብቀው ሲማከሩበትና ሲጨነቁበት የነበረ መሆኑን በኋላ ላይ ግን መለስን እንደ ትልቅ አይተን አውታ አርገን በመሳል ህዝቡን በዛ እንትን ነበር
እናስለቅሰው ብለው ተንቀሳቅሰውበት በተወሰነ መልኩ የተሳካበት ሁኔታ ነበር። ከዛም በኋላ የመለስን ጀግንነት በማውራት የሱ ራዕይ ምናምን በማለት የሰውን አስተሳሰብ በዛ ዳይቨርት አድርገው ስልጣን ለመቆየት እየሄዱበት ያለበት ሁኔታ ነው ያለው። ያም ሆነ ይህ ነገር ብዙ ሊያስከትል እንደማይችል ይታያል። እስካሁን እንግዲህ ከነሱ ውስጥ ነው የመለስን ያህል ችሎታ አለው ወጥቶ ለማገር ሊመራ ይችላል የሚል ሰው ያመነበት ሰውም የለም። ስለዚህ አገሪቷ ፖለቲካ ምንም አቅጣጫው እስካሁን ያልታወቀበት ሁኔታ ነው ያልታወቀም ማለት ነው። አቅጣጫው ግልጽ የሆነ አቅጣጫ የለም። እየሞከሩ ነው ያለው። እኛ የመለስን ራዕይ ይዘን እንደዚህ እናደርጋለን እሱ ያስቀምጠው ምን ተገብረው እሱ ደግሞ በመጀመሪያ ደረጃ እሱ የተለየ ሰው መሆኑን ማሳመን ከዛ የተለየ ሰው ከሆነ ደግሞ እሱ ያስቀምጠልን ነገር ከግብ እናደርሳለን በሚል እንትን አደናግረው ህዝቡን አደናግረው በስልጣን ለመቀጠል እየሞከሩ ያሉበት ሁኔታ ነው ያለው። ይሄ ነገር እየተመራ አይመስልም። በርግጥ ያው አሁን አንዳንድ ሰላማዊ ሰልፎች አሉ። ሰዎች ተቃዋሚ ፓርቲዎች እየተንቀሳቀሱ ያሉበት ነገር አለ። ይሄ ጥሩ ጅምር ነው። ጥሩ ይመስለኛል። ይሄ ዲሞክራሲ ማበብን ያሳያል ያለው ውሸት ነው። ይሄ ሰላማዊ ሰልፉን እኮ እየፈቀዱ አይደለም። በተቃዋሚ ፓርቲዎች ላይ እያደረሱ ያሉት ግልጽ ነው። እየደበደቧቸው እያሰሯቸው ሰዎቹን እያገቱ ነው ያሉት። ያንንም አልፎ ያው ተቃዋሚ ፓርቲዎች የተወሰነ እንቅስቃሴ እያደረጉ ነው። ይሄ በረታታ ይመስለኛል። ጥሩ ነው። ነገር ግን አሁን ያው ፓርላማ ላይ ቀርቦ እንደሰማው ከዚህ በኋላ ይሄ ነገር የሚቀጥል አይሆንም እንደዚህ ልንከሳቸው ያው እየተዘጋጀን ነው ብሎ ማስፈራሪያ እየተነገሩ ነው። ይሄ ደግሞ ያው በፊት መለስ ያደርግ የነበረውን ነገር በዛው ስታትስ ኮን ጠብቀው በዛው ለማስቀጠል እያደረጉ ያሉት ሙከራ መሆኑ ነው። የዛ አካል ነው። ዲሞክራሲ ምንም የተቀየረ ነገር የለም በዛች ሀገር። እነሱም መለስ ያው አምባገነን እንደነበረው ያንን አምባገነንነት እናስቀጥላለን ብለው እየሞከሩ ነው ያሉት። ያ ሁሉ ስልጣን ላይ ነው። ምንም የተቀየረ ነገር የለም እና ኢትዮጵያ ለውጥ ያስፈልገዋል አሁንም ቢሆን ማለት ነው። መልካም አቶ ነጋሶ እስኪ ነጋሳ ኦዶ እዚህ ላይ እስኪ እንደገር እንነጋገር። በኢትዮጵያ ውስጥ ያለው የህዝቦች የእኩልነት የነጻነት የፍትህ ዲሞክራሲ ነክሷል ብለው ያምናሉ? ይህ ካልሆነ የዛ ህዝብ እጣ ፈንታስ ምንድነው የሚሆነው? በቅርቡ ከአገር ቤት ካሉት ወይም የኢትዮጵያ ሚዲያዎች አቶ ኃይለ ማርያም ሲናገሩ ኢትዮጵያ በእድገት ጎዳና ላይ እጥፍ ያደገች እንዳለ ገልጸዋል። እነዚህ ተቃዋሚዎች ደግሞ በውጪ ያሉ ተቃዋሚዎች ስራ አስፈጻሚ እንደሆኑ ነው እየገለጹ ያሉት። ምንድነው ምን ይላሉ? አሁን ኢትዮጵያ እድገቷ እንደው የተለለ ነው አድጓል? እንደው ለማሳየት ያህል 15 ሚሊዮን ህዝብ ለማኝ ነው እየተባለ ባለበት ሀገር ላይ እድገት ሲባል ምን አይነት እድገት ይሆን? እንግዲህ ይሄ በፊትም ስሉት የነበረ ነገር ነው። እድገት አለ በዚህ ገባ በዛ 11% ይላሉ። ተፈልጎ 1% ሊሉ ይችላሉ። ይሄ ውሸት ነው። ምንም ሐሰት ነው። ምንም መጣ እድገት የለም። በርግጥ አንዳንድ የዓለም አቀፍ የኢኮኖሚ ድርጅቶች የሚሉት 6% ይላሉ፣ 4% ይላሉ። የተወሰነ እሱም በዚህ በህንጻ ግንባታ እና በዚህ እና በአገልግሎት ዘርፍ ነው። ያ ማለት በሆነ ዘርፍ ላይ እድገት ሊኖር ይችላል። ግንባታ እድገት ቢኖር ያ ማለት የህዝቡ ህይወት ተለወጠ ማለት አይደለም። ይሄ የሀዝ ጨዋታ ነውና ምንም አይነት ለህዝቡ የተለወጠ ነገር እስከሌለ ድረስ ሀዝን 10 እንዲያደርጉ 21 እንዲያደርጉ ምንም ለውጥ የለውም እና በጣም ደግሞ ውሸት ነው። ለምንድነው ውሸቱ? ምንድነው? ሪፖርታቸው ሲጀመር ከስር መሰረቱ ውሸት ነው። ያልተዘራን ዘር ተዘራ ብሎ ካድሬው ከታች ሪፖርት ያደርጋል። ያልተሰበሰበውን ተሰበሰበ ብሎ ሪፖርት ያደርጋል። እሱ ሀዝ እየተሰራ ነው እና የሌለ ተሰርቶ የሌለ እድገት የሚያሳዩት። ስለዚህ ይሄ ሀሰት ነው ባጭሩ። ነገር ግን አሁን ምንድነው ዋናው ነገር በዛች ሀገር እድገት እንኳን ቢኖር ለውጥ እንኳን ቢኖር ልማት እንኳን ቢኖር እኩልነት በሌለበት ሁኔታ ዲሞክራሲ በሌለበት ሁኔታ ነጻነት በሌለበት ሁኔታ የሚመጣ እድገት ያቺ ነገር አያራምዳት የትም አይወስዳት። እድገቱ እያለ እንኳን ተፈልጣ ነጻነት ከሌለ
እኩልነት ከሌለ ዲሞክራሲ ከሌለ ያ ሀገር እነዚህ ነገሮች በሌሉበት የመጣ እድገት ምንም አይጠቅመንም። ልማቱም ከዚህ እኩል መራመድ መቻል አለበት። እኩልነት፣ ነጻነት፣ ዲሞክራሲ ማምጣት አለበት። ህዝቦች በካፈኑበት ሁኔታ አንድ ቡድን ብቻ ስልጣንን እስከ መጨረሻው 50 ዓመት 60 ዓመት ገዛለሁ እያለ በሚንቀሳቀስበት ሁኔታ እድገት ሊመጣ አይችልም። አቶ ኃይለማርያም እያሉ ያሉት ያው ቀድሞ የነበሩ ጠቅላይ ሚኒስትርም የሚሉትን ነው፣ እሱኑ ነው እየደገሙ ያሉት። ይህ ሁኔታ ደግሞ ለኢትዮጵያ አያዋጣትም። ወደ መበታተንም ሊወስዳት ይችላል። ቢኮዝ ከዚህ በፊትም ኢትዮጵያውን በፌዴራሊዝም ነው ተዋቅራለች። በፌዴራሊዝም የተዋቀሩ ሀገሮች ደግሞ ዴሞክራሲ ከሌለ ያ ፌዴራሊዝም ሀገሪቷን ወደ መበታተን ሊወስዳት ይችላል። ይሄ እኮ የሶቪየት ህብረት ሀገሮች አባል ሀገሮች እንዴት እንደተበታተኑ ይታወቃል። ዴሞክራሲ በሌለበት ሁኔታ ፌዴራሊዝም እንትን ተባለ በኋላ ያው ተበታተኑና ኢትዮጵያ ጣፋንታ ሊገጥማት ስለሚችል ለኢትዮጵያ የሚያስብ ሰው ሁሉ ይሄንን ጉዳይ እንዴት መፈታት እንዳለበት የቻለውን የራሱን አስተዋጽኦ ማድረግ አለበት። መልካም እንግዲህ ሁለት ፓርቲዎች ናቸው በአሁኑ ወቅት ጎልተው በጎዳና ላይ ሰላማዊ ሰልፍ የህዝቡን ስሜትም እየገለጹ ያሉት ሰማያዊ ፓርቲና የአንድነት ፓርቲ ነው። የ33ቱ ፓርቲ ውስጥ እዛ ውስጥ ያሉት ሁለት የኦሮሞ ፓርቲዎች አሉ። አሁን አንድ ናቸው በፕሮፌሰር መረራ ጉዲና የሚመራው። እንዲሁም ሌላው የህብረት ምናምን የሚባል ፓርቲዎች አሉ። ሌላው ፓርቲ ዳር ቆሞ መመልከቱ እውን እንደው የዛችን ሀገር ችግር ሊፈታ ይችላል እየተባለ ያለው እንደውም አለ። ተቋሚዎች በሁለት ቢላ የምትበሉ ናችሁ ትባላላችሁ። በተለይ አመራሮቹ ያ ሁለት ቢላ መቼ ይሆን የሚሰበረው? ማለት አንዴ ኢህአዴግ ጋር ትሆናላችሁ፣ አንዴ ተቋሚ ነን ትላላችሁ፣ ከመንግስት ገንዘብ ሲለቀቅላችሁ ወደ መንግስት ትሆናላችሁ ትባላላችሁ። የኢትዮጵያ ህዝብ ይሄን ነው እየተናገረ ያለው። ግልና ይሄ ትንሽ ለኔ ግልጽ አይደለም ያልኩት ምንድነው የተወሰኑ የፖለቲካ ፓርቲዎች ከመንግስት አንዳንድ ጥቅማት የሚያገኙበት ሁኔታ አለ። ማለት ከምርጫ ቦርድ እንኳን ለፓርቲዎች ተብሎ የተወሰነ ገንዘብ ሲለቀቅ ገዢው ፓርቲ ብዙ ጊዜ ያ ገንዘብ ሄደው ለተወሰኑ ፓርቲዎች ነው። ለምሳሌ በ2002 ይሁን በ2001 ይመስለኛል የተወሰነ እርዳታ ከምርጫ ቦርድ ተለቆ ነበረ። ያ እርዳታ እንኳን የሄደው በዋናነት ምንድነው ይሄ የስነ ምግባር ደንብ ለፈረሙ ፓርቲዎች ተብሎ እሱ ናቸው ያገኙት። የመድረክ አባል የነበሩ ፓርቲዎች እንትን ምንድነው ስነ ምግባሩን አልፈረሙም በሚል አልደረሳቸውም። እንደውም ተመላሽ ነው ያደረግነው ማለት ነው 2002 ላይ። ከዛም በፊት 2000 ላይ ደግሞ እንደዚሁ ፓርላማ እንኳን አባል ሆነን እያለ ያ ገንዘብ ኦንኮ አላገኘም። ኦንኮን ቀድሞ ከመንግስት አደራጅቶ ከሆኮ እንዲገነጠል ያደረገው አካል ነበር። ለሱ ነበር ያንን ዘርፈሰስ ያደረጉት። ማለት መንግስት የተወሰኑ ፓርቲዎችን ተፈልገ የራሱን አቋም እንዲያራግቡለት የሚፈልጋቸውን ፓርቲዎች እና ትንሽ ምንም እንቅስቃሴ የሌላቸውን ፓርቲዎች ገንዘብ ሊሰጥ ይችላል። ይሄ ግን በቂ ኢንፎርሜሽን ከሌለ ነው እንጂ እስካሁን ከመንግስት በኩል አቀኛ ተቃዋሚ ፓርቲዎችን የሚደግፍ ነገር ምርጫ ቦርድን ከምንም አይደረግም። ለምንድነው ምርጫ ሲደረግ ለምሳሌ ምርጫ ትክክለኛ ካልሆነ ምርጫው ትክክለኛ ምርጫ አይደለም። ለምሳሌ 2002 ምርጫ ማይካለ የተጭበረበረ ምርጫ ነው፣ ትክክለኛ ምርጫ አይደለም ብለን ወደ ፍርድ ቤትም ወዴትም ስንሄድ የተወሰኑ ፓርቲ የተቃዋሚዎች ናቸው የሚላቸውን ፓርቲዎች ሰብስበው መግለጫ እንዲሰጡ አድርጎ ነበረ እዛ የሀገሪቱ መንግስት ማለት ነው። እሱ ነገር አለ። ነገር ግን አሁን ለምሳሌ እንደ መድረክ አይነት ያለው ስብስብ በዛ ጉዳይ አይታማም። ይልቅ አክራሪ ነው። መንግስትም ለዲፕሎማትም ለሌሎችም አካላት ለኤምባሲዎችም ዲፕሎማሲ ማህበረሰብም እያለ ያለው እነዚህ ዲሞክራሲን ለማምጣት ሳይሆን እነዚህ ተቃዋሚዎች በቃ ስርዓቱ እንዲወገድ ስርዓቱን መቀየር ብቻ የሚፈልጉ ናቸው፣ ጽንፈኛ ናቸው ብሎ ነው እሱም ለማስረዳት ሞክሮ እንጂ ከመንግስት ጋር በሁለት ብላ በሉ ናቸው የሚለውን ነገር ለምሳሌ እንደ
አሁን ባለው ሁኔታ እንደነ መድረክ አይነት ፓርቲዎች በዚህ አይታሙ በዚህ አይታወቁም እስከማውቀው ድረስ ማለት ነው። እዚህ ጉዳይ ላይ ምናልባት ለግንዛቤ ይረዳ ዘንድ መድረክ የምንለው ስብስብ በፊት መሰረት በአራት ፓርቲ ይመስለኛል ስብስቡ የደቡብ ህብረት አለ በፕሮፌሰር የነን ፕሮፌሰር መጣ ኦፌደን አለ ኦፊኮ እንደዚሁ አረና ትግራይ ፓርቲ ነበር በአራቱ ነበር የተመሰረተው። በኋላ ላይ አንድነት ለነጻነትና ዲሞክራሲ የሚባል ፓርቲ ተቀላቀለ። ከመድረክ ጋር ወይም በብሔር ከመደራጁ ጋር መቀላቀል የለብንም ብሎ አፈንግጠው አንድነት የወጡ ግሩፖች ነበሩ። በኋላ ላይ አሁን ሰማያዊ የሚባለውን ፓርቲ የመሰረቱት ማለት ነው። አንድነትም ከተቀላቀለው በኋላ አንድ የሶማሌ ፓርቲን ተቀላቅለው ወደ 8 ፓርቲዎች ሆነው ነበሩ። በኋላ ግን የሶማሌ ፓርቲ ከመድረክ አሁን ባለበት ሁኔታ የደቡብ 2 ፓርቲዎች ነበሩ አንድ ሆኑ። የደቡብ ህብረት አንድ ፓርቲ የኦሮሞ ፓርቲዎች ኦፌደንና ኦሮኮ ከተቀላቀሉ በኋላ ኦፌኮ 2 አንድነት ለነጻነትና ዲሞክራሲ 3 አራተኛው የአረና ትግራይ ነው። 4 ፓርቲ ነው ያለው ማለት ነው። አሁን መድረክ 4 ፓርቲዎች ተቀስ ነው። ምናልባት አንተ እንዳልከው ለምሳሌ አንድነት ከመድረክ ጋር አብሮ በመድረክ መስራት ሲገባቸው ለብቻቸው መስራታቸው ጥሩ አይመስለኝም ለኔ። ቢኮዝ በዛ ሀገር ውስጥ የሚመጣ ማንኛውም ለውጥ በጋራ እንቅስቃሴ በመረዳዳት እና አንዱ የሌላውን አቅጣጫ በመገንዘብ እና አብሮ በመንቀሳቀስ ቢመጣ የተሻለ ይሆናል ብዬ ነው የማስበው። ከዚህ አንፃር እነዚህ ምናልባት ህብረ ብሔር ነን የሚሉ ፓርቲዎች አቋማቸውን አሁንም መልሰው ቢያዩት ጥሩ ነው ብዬ አስባለሁ። ቢኮዝ አንዳንድ በኢትዮጵያ አንድነት እናምናለን የሚሉ የቀኝ ምንድነው ወደ ጽንፈኝነት የሚያመሩ ወገኖች አሉ። ብሔር የሚባል ነገር መስማት አንፈልግም፣ ብሔር የለም ኢትዮጵያ የሚል ነገር ብቻ ነው መስማት የምንፈልግ ወገኖች አሉ። ይሄ ግን ለዚህ ሀገር የወደፊት ጣፋንታ ጥሩ አይመስለኝም እና እንደዚህ ነው የማስበው አንፃር ነው። መልካም ወደ እኔ ጥያቄ መጡልኝ እያልኩ ያለሁት እኔም 2 ፓርቲዎች በአሁኑ ወቅት በሰላማዊ ሰልፍም ህዝብን እያንቀሳቀሱ ይገኛሉ። እርሶም ጠቅሰውታል። 33 ፓርቲ አባላቶች በጋራ ሆናችሁ ከነዚህ 2 ፓርቲዎች ጋራ ጥምር ፈጥራችሁ መታገል ያቃታችሁ ለምንድን ነው ይሆን? 2 የኦሮሞ ፓርቲዎች ዛሬ አንድ የሆኑት ፓርቲዎች ከዚህ ጋራ ቢሰራ የኦሮሞን ህዝብ ጥቅምና ክብር አያስጠብቅም ማለት ይሆን? አይችልም ይሆን? ኦኬ አንድ መታወቅ ያለበት ነገር ምን መሰለህ ከሌሎች ጋር መስራት ለኔ ችግር የለውም። ከሌሎች ጋር መስራት ከሌሎች ጋር ስትሰራ ግን የኦሮሞን ጥቅም አጥብቀህ የህዝብን ጥቅም አሳልፈህ ሳትሰጥ ነው መስራት ያለብህ። እኛ ዛሬ ኦህዴድንም ቢሆን ኦህዴድ ኦሮሞን ህዝብ ከርቷል። ኦህዴድ ትክክል አይደለም ወይም ገልቱ ነው ሰዎች ብዙ ነገር ይላሉ። ኦህዴድን ቢሆን ኦህዴድን አቋም ማንደግፈው ለምንድን ነው? ኦህዴድ የዚህን ያህል ህዝብ ወኪል ያለው እያለ የኦሮሞ ህዝብ ድርጅት ካለ 180 ወንበር ይዞ ለምንድን ነው ለህዝቡ ቁመት ህዝቡ ማግኘት ያለበትን ስልጣን እንዲያገኝ ለምንድን ነው ማይታገለው? ለምን ለሌሎች ብቻ እጅ ያወጣል? እንደ ክልልም ቢሆን እንደ ኦሮሚያ ክልል በኦሮሚያ ክልል የራሱ ክልል ኦሮሚያ አሁን ጫፍ ያለው የራሱን የቻለ መንግስት ነው። አንድ የክልል መንግስት ማለት ህግ አውጪ ያለው፣ ህግ አስፈጻሚ ያለው፣ ህግ ተርጓሚ ያለው በራሱ ጫፍ የራሱን ፕሬዝዳንት እንኳን መምረጥ ለምን ያቅተዋል? ለምንድን ነው በስልክ እንትና ምረጡ ተብሎ የሚመርጡት? ለምንድን ነው የራስን በራስ ማስተዳደር የሚባለው ሊተገብር ያቃተው? ለምንድን ነው? ለምን በህይወት ሳምባ ይተነፍሳል? የራሱን ፕሬዝዳንት ኦሮሞ የኦሮሚያ ክልል የራሱን ፕሬዝዳንት መምረጥ ለምን አልቻለም? ራሱን አልቻለም በመለው ነው እንጂ የምንቃወመው። ኦህዴድ ብታገልና ራሱን ቢችል ለምን ከህወሓት ጋር ለምን ከአደም ጋር ለምን ከሌሎች ጋር ህብረት ፈጠረ አይደለም። የኔም ቢሆን የአብዛኛው የኛም ፓርቲ አቋም እሱ ነው። ችግሩ ያለው የኦሮሞን ህዝብ መብትና ጥቅም አላስከበረም ነው። ኢኮኖሚም ቢሆን በሌላውም ቢሆን እንደ ተላላኪ ነው የሆነው።
ይሄን አቋሙን ቢያስወግድ እኛ ከሌላ ሰዎች ጋር ለምን ሰራ የሚል ጥያቄ ማንም አብዛኛው ኦሮሞም ያነሳ አይመስለኝም። በተመሳሳይ ሁኔታ እኔም ማስበው እንደ ፓርቲም የኛ አቋም ምንድነው ከሌሎች ጋር መስራት ኢህአዴግን ለመጣል በጣም ወሳኝ ነው፣ አስፈላጊ ነው። ከሌሎች ጋር እንሰራለን፣ ከደቡቦችም ጋር እንሰራለን። ይሄ መንግስት ተቃውሞ የትግራይ ፓርቲም ጋር ሌላም የአማራ ፓርቲም ካለ ከነሱም ጋር እንሰራለን። ህብረ ብሔር ነን የሚሉም ካሉ አብረን እንሰራለን። ይሄንን የምንሰራው ግን የኦሮሚያን ጥቅም በማይነካ መልኩ የኦሮሞን ህዝብ ጥቅም ለምሳሌ ዋናው ችግር አሁን ያለው አንድነት ውስጥ ምን አይነት አቋም ያላቸው ሰዎች አሉ? ክልል ላይ መወዳደር እንፈልጋለን የሚሉ አሉ። ለምሳሌ ደቡብ ውስጥ የደም መድረክ ውስጥ የደቡብ ፓርቲ አለ። የደቡብ ፓርቲ ደቡብ ላይ ኦሮሞ ስም ኦፌኮ ደግሞ ኦሮሚያ ላይ ይወዳደራል። አንድነት ከተማ ትልቅ ከተማ ላይ እና አማራ ክልል ይወዳደር ይችላሉ። እነገቡ 14 ደግሞ አረና ትግራይ ላይ ይወዳደራል። በኋላ ይሄ ውጤት አንድ ላይ መጥቶ መድረክ እንደ ግንባር ባለው እንትን ነው ኢህአዴግን የሚበልጥ ድምጽ ካገኘ 50+1 ሆነ መንግስት ሲመሰርትም በድምጻችን መሰረት ነው ሼር የምናደርገው ማለት ነው። ዋናው ነገር በዛ ሁኔታ ነው። ይሄ አምኖበት ከተከደበት ይሄ ጥሩ ነገር ነው። ሁሉም የራሱን ድርሻ ያገኛል። በኦሮሞ ባህል እንደ ወይን ተረት እንደሚባለው ከና አንቲፈተኒ ኪያን elmatani ነው የሚባለው። የኛ ነው ተብሎ ተፈቃን ከዛ የኔ ነው ብሎ ሁሉም የራሱን እንደው ባለው አንዱራ የራሱን አንዱራ ወተት ያልፋል ማለት ነው። የግልስ አለ የጋራ ነገር አለ። በዛ ሁኔታ ምን የለውም። ግን ሞር ይሄን ነገር የማይቀበሉ ይልቅ እኛ ሁሉም ክልል ላይ ብንወዳደርስ እንደዚህ ብናረግስ የሚል ነገር ያስቡ ሰዎች አሉ። ያ ደግሞ መከፋፈል ያመጣል። ያ ደግሞ ይሄ መንግስት በስልጣን እንዲቆይ ያደርጋል። ምርጫ አንድ ምርጫ እንትን ላይ ምርጫ ክልል ላይ ለምሳሌ አንድነትና ኦፌኮ አብሮ ተወዳዳሪ ሆኖ ሁለቱም እጩ ቢያቀርቡ ያ ድምፅን ይከፋፍላል። የገዢውን ፓርቲ እንትን የማለት እንትን ያሰፋለታል። ስለዚህ በዚህ ጉዳይ ላይ ነው ድርድር ተደርጎ መድረክ የተመሰረተው ማለት ነው። በርግጥ ይሄ ነገር ያልተዋጠላቸውና በዚህ ጉዳይ ላይ ደስተኛ ያልሆኑ ወገኖች አሉ። ለምሳሌ ሰማያዊ ማለት ያ ቡድን ነው። ይሄንን ጉዳይ የማይቀበል ቡድን ነው። ከአንድነት ወጥቶ በኋላ ላይ ሰማያዊ ፓርቲ መስርቶ ብሄር የሚባል ነገር መስማት አንፈልግም። ያው የድሮ ሜንታሊቲ ብሄር አትጥቀሱ የሚል አይነት እስካሁን ህዝቦች ያገኙትን መብት ወደ ኋላ የሚመልስ ህዝቦች ታግለው የደረሱበትን ነገር ወደ ኋላ እንመልሳለን አይነት አካሄድ ነው ያለው። የሚያዋጣ አይመስለንም። አሁንም የኢትዮጵያ ፖለቲካ ወደ ጥሩ አቅጣጫ እንዳይሄድ ያደረገው ይሄ ነው። ይሄ መታረም ያለበት ይመስለኛል በእኔ አቋም። በርግጥ በመታገል ያደረጉት ስለመሰረቱ ጥሩ ነው። እኛም እናደርጋለን። ይሄንን ስርዓት መታገሉ ጥሩ ነው። እሱን እንደግፈዋለን። መልካም እንግዲህ የሰማያዊ ፓርቲ ሊቀመንበር የ33ቱ ፓርቲ ጋራ ውደት እንደማይፈልጉ እንደውም እዚህ ግባ የማይባሉ ፓርቲዎች እንደሆኑ ገልጸዋል። ዶክተር ሙላቱ ተሾመ የኦሮሞን ህዝብ ጥቅም ያስጠብቃሉ ይሆን? ኢትዮጵያ ከገባችበት ችግር ይገላግሏት ይሆን? እስኪ ከዚህ ከአቡሽ ዘለቀ ዜማ በኋላ ደግመን ከእንግዳይ ጋራ ቆይታ እናደርጋለን። መልካም ቆይታ። አቡሽ ዜማው ከፍ ብሎ ይሰማል። ለኪ ያረበኩ ቢያናምባስኒ ኦፊን ተደብዱ ናማን ጎድኒ ቁፍቴናን በለስኒ ቁፍቴናን በለስኒ ሱኒና ዳቅኒ ለኪ ያረበኩ ለኪ ያረበኩ ቢያናምባስኒ
ተወዳጁን ድምጻዊ አቦሽ ዘለቀን ከልብና መሰግናለን። እንግዳዬ አቶ ነጋሳ ኦዶ በዜማው ዘና እንዳሉ እርግጠኛ ነኝ። ወደ ቀሪው ጥያቄ አመራለሁ። እንግዲህ አዲስ ፕሬዝዳንት ኢትዮጵያ መርጣለች። አቶ ዶክተር ሙላቱ ተሾመ ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። ወያኔ ስልጣን ከያዘበት ቀን ጀምሮ 3 የኦሮሞ ተወላጆች በፕሬዝዳንትነት አገልግለዋል። ዶክተር ነጋሶ ጊዳዳ፣ አቶ ግርማ ወልደ ጊዮርጊስ እንዳውም አሁን ዶክተር ሙላቱ ተሾመ። እስኪ ለምንድነው ወያኔ 3 የኦሮሞ ተወላጆችን በፕሬዝዳንትነት ማስቀመጥ ያስፈልገው? አንደኛ ፕሬዝዳንት መሆን እዛ ቦታ ላይ ብዙም የመወሰን ብቃት ወይም ስልጣን እንደሌላቸው ይታወቃል። የኢትዮጵያ ሕዝብ እንደውም የሚላቸው የቦሌ ታክሲ እስከማለት ድረስ ይደርሳልና የኦሮሞን ተወላጅ እዛ ጋር ማስቀመጥ ምንድነው መልእክቱ? የኦሮሞን ሕዝብ እንደመናቅ አይቆጠርም? የኦሮሞ ሕዝብ የጀመረውን ትግል እንደው ለማደናቀፍ የታቀደ ይሆን? ምን ይሉኝ ይሆን? ጥሩ ጥያቄ ነው አቶዮ። ይሄ ነገር ምንድነው? በሽግግር መንግስቱ ጊዜ መለስ ዜናዊ ፕሬዝዳንት ነበሩ። ያኔ እሳቸው የሽግግር መንግስቱ መሪ ነበሩ ማለት ነው።
ብዙ ጊዜ ለህዝቡ ግልጽ ያልሆነ ነገር ምንድነው ሁለት አይነት የመንግስት አወቃቀር ስርዓቶች አሉ። አንደኛው ፕሬዚዳንሻል ነው፣ ፕሬዚዳንታዊ የሚባለው ነው። ሌላኛው ፓርላሜንታዊ ወይ ፓርላሜንታሪ የሚባለው የመንግስት አወቃቀር ስርዓት ነውና ፕሬዚዳንሻል ወይ ፕሬዚዳንታዊ የመንግስት አወቃቀር ያላቸው ሀገሮች ፕሬዚዳንቱ ሙሉ ስልጣን አለው። ፕሬዚዳንት ማለት የሀገር መሪ ብቻ የመንግስት መሪ ነው፣ የሀገር መሪ ነው ማለት ነው። ለምሳሌ እንደ አሜሪካ አይነት ፕሬዚዳንታዊ ስርዓት ያላቸው ሀገሮች ፕሬዚዳንቱ በህዝብ ድምጽ ነው የሚመረጠው። ፓርላማ ወይ ኮንግረስ ውስጥ ሳይሆን በህዝብ ድምጽ ቀጥታ ይመረጣል። ስለዚህ ስልጣን አለው። ጠቅላይ ሚኒስትርም የላቸውም። የመንግስት መሪም ፕሬዚዳንቱ ስለሆነ ማለት ነው። ይጋል ልዩነቱ የመንግስት መሪና የሀገር መሪ ሄድ ኦፍ ስቴት እና ሄድ ኦፍ ገቨርንመንት የሚባል ነገር አለ። ፓርላሜንታሪ ስርዓት ተከተሉ ሀገሮች ላይ ግን ብዙ ጊዜ ምንድነው የመንግስት መሪ ከፓርላማ ውስጥ ነው የሚመረጠው። ሄድ ኦፍ ገቨርንመንት ሆኖ ፓርላማ ውስጥ ነው። ሄድ ኦፍ ገቨርንመንቱ ትልቅ ስልጣን አለው። ኢትዮጵያም አሁን ምንድነው ያደረገችው በሽግግር መንግስቱ ጊዜ እሱ ሙሉ ስልጣን ነበረው ጠቅላይ ሚኒስትር መለስ። ከዛ በኋላ ህገ መንግስቱን ሲያረቁ እንዴት ነው ይሄን ነገር ከኦሮሞ ህዝብ ትልቅ እንቅስቃሴና ትልቅ ግፊት ስለነበረበት የኦሮሞ ህዝብ ይሁን ሌሎቹን ህዝቦችም ለየት ያለ አወቃቀር እናመጣ አስበውበት ይመስለኛል ፓርላሜንታሪ የሆነ ስርዓት ቀረጹ። ፓርላሜንታሪ ስርዓት ከቀረጹ በኋላ ፓርላማ የመንግስት መሪ ከፓርላማ ውስጥ ነው የሚመጣው። ሄድ ኦፍ ገቨርንመንት ማለት የመንግስት መሪ ስልጣን ደግሞ በቃ የመምራት ማለት ሪል ፓወር ያለው ለኛ ስልጣን ያለው በመንግስት መሪ እጅ ነው። በጠቅላይ ሚኒስትሩ እጅ እንደሆነ በህገ መንግስቱ ላይ ተደነገገ። ህገ መንግስቱ ላይ ጠቅላይ ሚኒስትሩ የጦር ጠቅላይ አዛዥ ነው። አስፈላጊ የሆኑ ፖዚሽኖችን መንግስትን ማለት መሰረት የሚያዋቅረው እሱ ነው። ሚኒስትሮችን የሚሾመው እሱ ነው። ጠቅላይ ሚኒስትር ለምሳሌ የጠቅላይ ፍርድ ቤት ፕሬዝዳንት እንኳን የሚሾመው እሱ ነው። ኦልሞስት ሁሉም ስልጣን ተሰብስቦ በጠቅላይ ሚኒስትሩ እጅ እንዲሆን በህገ መንግስቱ ተቀመጠና ፕሬዝዳንቱ ግን እንዲሁ የሀገር መሪ ሄድ ኦፍ ስቴት በሚል ብቻ ስራው እንዲቀመጥና አንዳንድ እንግዳዎችን መቀበል ህገ መንግስቱም ላይ ሄዶ ማየት ይቻላል። የፕሬዝዳንቱ ስልጣን በጣም ትንሽ ነው። ላይክ አምባሳደሮችን መቀበል፣ ደብዳቤ መቀበልና ማሰናበት፣ እንግዶችን መቀበል እንደዚህ አይነት ነገሮች ወይም ደግሞ ሀገራዊ የሆኑ አንዳንድ ነገሮች ሲኖሩ እዛ ላይ አንዳንድ ንግግር ማድረግ ነው። ስለዚህ በህገ መንግስቱ ኢትዮጵያ ፓርላሜንታሪ ስርዓት ስለቀረጸች የመንግስትነት ስልጣን ሄድ ኦፍ የመንግስትን የመምራት ስልጣን ጠቅላይ ሚኒስትሩ እጅ ስለሆነ በወቅቱ የታሰበው ምንድነው ፕሬዝዳንት የሚለው ቦታ ላይ ኦሮሞን ብናስቀምጥ ብዙ ኦሮሞ በዚህ ይሸወዳል ተብሎ ታስቦ የፕሬዝዳንትነት ቦታ ኦሮሞ ይቀመጥ የሚል ነገር ኢህአዴግ በውስጡ አስቦበት ያስቀመጠ ይመስለኛል። ለምሳሌ አሁን በኋላ ላይ እንደሚባለው ጠቅላይ ሚኒስትርነቱን ቦታ ከትግራይም ከወጣ ከኦሮሞና ከአማራ ጠቅላይ ሚኒስትር መሆን የለበትም የሚል አቋም ኢህአዴግ ውስጥ ለውስጥ አሳምኗቸው ነበር ይባላል። ጠቅላይ ሚኒስትር ሞት በፊት ማለት ልክ እንደዛው ይሄ ቦታ የኦሮሞ ቦታ ነው የሚል አይነት አቋም ላይ ደርሰው ኦሮሞን እዛ ላይ ብናደርግ የተወሰነ ይሸወድልናል በሚል ማለት በቃ እንደውም አስታውሳለሁ የሃይስኩል ተማሪ ሆነን ቪዲዮዎች በዛ ይቀሰቅሱ ነበር። ይኸው እንዴት ነው ኦሮሞ ስልጣን የለም ይኸው ፕሬዝዳንት ኦሮሞ አይደለም እንደዚህ ነገር ሰው ዳታ አይደለም እየተባለ ያ ወቅት በጣም ሆት የሆነ ወይም ወቅቱ በጣም ትልቅ እንቅስቃሴና ሬዚስታንስ የነበረበት ላይ በዛ አርሶ አደሩንና ብዙዎቹን ያታልሉበት ሞክረዋል። የተወሰነም ተሳክቶላቸዋል ይመስለኛል። እና ያ ነው ከዛ አንፃር ነው አሁን ይሄን ኦሮሞን ፕሬዝዳንት የማድረግ እንትኑ በዛው ቀጥሎ አሁን ሶስተኛ ላይ ደርሷል ማለት ነው። የኦሮሞ ፕሬዝዳንት የመሆኑ ጉዳይ ምንም ለኦሮሞ ህዝብ የሚለውጠው ነገር የለም። የኦሮሞን ህዝብ መብት አያስከብርም። ስርዓቱ ያው ነው፣ ደግሞ ያው ነው። የፕሬዝዳንት ስልጣን በህገ መንግስቱ የተቀመጠው በጣም የተገደበ ነው። ለምሳሌ ታስታውስ ከሆነ ፕሬዝዳንት ግርማ እንኳን በሃይማኖት ጉዳይ የቀድሞውን ፓትሪያርክ እና ምናምን እናስታርቅ ብሎ ጀምሮ ከሳስቼ ነው ከስልጣኔ ውጪ የሆነ ነገር ነው የሰራሁት ከስልጣኔ ውጪ ወጥቼ ነው ነው ስናዘዙ በሬዲዮም ሰምተናል። ስለዚህ ምንድነው ባጭሩ
እንደ ሲምቦል እዛ ከመቀመጥ ውጪ እዛ ጋር ኦሮሞ ፕሬዝዳንት ማድረጋቸው ለኦሮሞ ህዝብ ምንም የሚለውጠው ነገር የለም። ለኦሮሞ ህዝብ ስርዓቱ ህገ መንግስቱንም ህግንም የማከብር ስርዓት ስለሆነ ራሳቸውንም መከላከል አይችሉም። ያው ነጋሶ ላይም የደረሰውን አይተናል። አሁንም ቢሆን ስርዓቱ በፈለገበት ጊዜ ህግ ጥሶ ህገ መንግስት የፈለገውን አዋጅ አውጥቶ ህግ ውጪም በተለይ ነገሮች አስጊና ወደሱ ስልጣን መመጡበት ከስልጣን እሱን ምንቀንቀው ሁኔታ ከተከሰተ በማንኛውም አይነት ህገወጥ አካሄድ ተጠቅሞ የሚሰሩ በመሆናቸው እዚህ ጋር ምንም ለውጥ የለውም። ስለዚህ እያሉኝ ያሉት የኦሮሞን ህዝብ ጥቅም ማስከበር አይችሉም። የስልጣናቸው ገደብ ደብዳቤ የመቀበልና አምባሳደር የመሾም አበባ የመስጠት የመሸኘት ብቻ ነው እያሉኝ ያሉት። ከኦሮሞ ህዝብ የኦሮሞ ህዝብ ከዚህ ላይ ምንድነው ሊማር የሚችለው? ኦፒዲዎችስ እንደዚህ ሲሆኑ ብዛት አላቸው። ቀደም ሲነግሩ 148 መቀመጫ እንዳላቸው ጠቅሰዋል። 180 ዝምታቸው ምንድነው? ምናልባት እንደው ታፍነው ይሆን ብለው ያስባሉ? እነሱም ነፃነት የላቸውም ማለት ይሆን? አው ልክ ነው። ነፃነት እኮ የላቸውም። እነሱም ያውቁታል፣ ዋናዎቹ ያውቁታል። ያው እኛ የሰው ካምፕ ውስጥ ነው ያለነው፣ የሰው ግቢ ነው ያለነው ብሎ ነው የሚያስቡት። አመራረጣቸው ጀምሮ አሻሻማቸው ጀምሮ እንትኑ በጣም በጥብቅ ነው ያሉት። ቶታሊ ነፃነት የላቸውም። እነሱም በሆኑ ነፃነትም የላቸውም። ይሄንንም ማድረግ አይችሉም። ምናልባትም በአዲሱ የተማሩ ሰዎች ከተቀላቅሏል ከስር ነው ያሉት። እነዚህ ሰዎች ግንዛቤ ያላቸው አዲሱ ትውልድ እየገፋ መጥቶ ካልሆነ በስተቀር ኦፒዲዎች ከስር ከአመሰራረቱ ጀምሮ የኦሮሞን ህዝብ እንይዝበታለን ብለን ምናልባት ታስታውስ ከሆነ የሆነ የኦፒዲዮ ምስረታ በዓል ስንተኛ ላይ እንደሆነ አላውቅም፣ ጠቅላይ ሚኒስትሩም ሲናገሩ ኦህዴድ ያኔ ስንመሰርተው ለዚህ በቃል ብለን አላሰብንም ነበር ነው ብሎ ያሰቡት የተናገሩት። ካስቡበት ይሁን አንድ ሰውም እንደው ወደ ኦሮሞ ህዝብ እንዴት እንደፍታለን ብለን በጣም ጨንቆን ነበር። ኦሮሞ ህዝብ ውስጥ እንዴት እንገባለን ብለን ጨንቆን በኋላ ላይ ኦህዴድን መመስረት ቻልን ምናምን ብለው ተናግረዋልና ከአፈጣጠሩ ጀምሮ ወደ ኦሮሞ ህዝብ እንዴት መግባት እንደሚቻል በሱ በኩል በኦህዴድ አድርገው ኦሮሞን ለመያዝ ነበርና አፈጣጠሩ እና አሁን ከላይ ያሉት የኦህዴድ ተሿሚዎች በጣም ተጠምተው ስለዚህ ምናልባት ወይ ግማሽ ኦሮሞ የሆኑ ወይም ኦሮሞ ሳይሆኑ ኦሮሞ ውስጥ ያደጉ እና በተለያየ ሁኔታ ብዙም ተቆርቋሪ አይደሉም ብሎ የሚያስቧቸው ሰዎች ነው ከላይ የሚያደርጉት። እነሱን ሰዎችም ከስር መሰረት ጀምሮ በእነሱ ትዕዛዝ በእነሱ እንትን ውስጥ ያደጉ ስለሆነ የመታዘዝ እንትን ዴቨሎፕ ያደርጉ ናቸው እነዚህ ሰዎችና እዛ ሁኔታ ነው አመራሩን ከላይ በትዕዛዝና በእነሱ በህይወት እንትን የሚንቀሳቀሱ እነሱ ሳምባ የተነፈሱ ሰዎች ናቸው እዛ ላይ። መልካም ተወዳጁ ጋዜጠኛ ተስፋዬ ገብረአብ በጋዜጠኛው ማስታወሻ መጽሐፍ ላይ አንድ ያስቀመጠው ነገር ነበረ። የኢትዮጵያ ፕሬዝዳንት ብረት ውስጥ ያለ አንበሳ አድርጎ እንዳስቀመጠው አንብበናል። ያው እንግዲህ አሁንም ያሉት አመራሮች ብረት ውስጥ ቁጭ ብለው ከመጮህ በስተቀር ምንም ለውጥ ማምጣት እንደማይችሉ ነው እየገለጹልኝ ያሉት። ስለዚህ ዶክተር ሙላቱ ተሾመ ዝም ብለው ለመቀመጥ ወይም አበባ ለመስጠት የተመረጡ ወይም የኢህአዴግ ማንኪያ ሆነው ለማገልገል የተቀመጡ ናቸው ነው እያሉኝ ያሉት። ግን ዶክተር አቶ ግርማ ወልደ ጊዮርጊስ ከስልጣናቸው ከመውረዳቸው በፊት ኤርትራንና ኢትዮጵያን ለማስታረቅ ወደ አስመራ ለመጓዝ አስቤያለሁ ሲሉም ነበር። እንደውም የተለያየ ትችት ሲሰነዘርባቸው ነበር። በርካታ የኦሮሞ ተወላጅ በእስር ቤት እየማቀቀ ባለበት ወቅት
እሳቸው ይሄንን እንዳላየ ሆነው ወደ ጎረቤት ሀገር አስመራ ሄደው አስታርቃለው ማለታቸው እንደው አላዋቂነታቸው እንደ አሽቃባጭነትም እየታየ እንደነበረ ነው። ምናልባት እንደው ዶክተር ሙላቱ እድል ገጥሟቸው አምባሳደርም ስለሆኑ በዲፕሎማቲክ የተዋጣላቸው ናቸውና ምናልባት እስረኛ ሊያስፈቱ ይችሉ ይሆን ብለው ይገምታሉ። የኦሮሞ እስረኞችስ እጣፈንታ ምን ይሆን? በአሁኑ ወቅት በርካታ የሀገሪቷ ተወላጆች እግራቸው ባደረሳቸው እየተሰደዱ በረሃ እየቀሩ ወንዝ እየበላቸው ይገኛልና ምንድነው እጣፈንታቸው ይላሉ? እኔ መስለኝ አንድ ሰው በራሱ ጥንካሬ ኦሮሞ እስረኛ መስራት ወይም አንዳንድ ለውጥ በስርዓት ውስጥ ማምጣት የሚችል አይመስለኝም። ስርዓቱ እንደ ስርዓት ራሱን ገምግሞ ራሱን አይቶ አንዳንድ ለውጥ ላርግ ብሎ ካላለ ወይም ደግሞ የዓለም አቀፍና የሀገር ውስጥ ጫና በዝቶበት አንዳንድ ዘዴ ልቀይስ ወይም አንዳንድ ስልት ልጠቀም ብሎ ይሄንን አይነት ለውጥ ካረገ እንጂ አንድ ሰው አንድ ግለሰብ ፕሬዝዳንት የሚሆን እንደምናየው ጠቅላይ ሚኒስትርም ሆኖ ብዙ ማድረግ የሚቻል አይመስለኝም እየታየ እንዳለውና የትም ስልጣን ላይ ሆኖ አንድ ሰው ስርዓቱና በውስጡ ያሉት ያ ስርዓት የሆነ ለውጥ ለማድረግ ካላሰበ ድረስ ወይም የስርዓቱ ኮር ስርዓቱ የሚያንቀሳቅሰው ሞተር ካልፈቀደ በስተቀር ምንም ማድረግ የሚቻል አይመስለኝም። እኔ ይሄንን ማድረግ የሚችሉ አይመስለኝም። ስለዚህ ምንም ተስፋ የለም ነው እያሉኝ ያሉት። በርካታ ተወላጆች እግራቸው ባደረሳቸው በየበረሃው ወድቀው እንደ ቅጠል ረግፈዋል። ግራም ይገባው ግን እስከ መቼ ነው? እስኪ በዚህ አጠር ባለው ዜማ ቆይታ እናርግና በድጋሚ እንመለሳለን። የሰው ሀገር ሰው ቢስጭኑት አህያ ቢሎጉሙት ፈረስ ነው የተባለው። እስኪ መልካም ቆይታ። አቶ ነጋሳ ይቅርታ፣ ወደ ቀጣዩ ጥያቄ አመራለሁ ሙዚቃው እስከሚዘጋጅ ድረስ። እንግዲህ እንዳሉት ከሆነ ለውጥ ሊመጣ አይችልም ነው ያሉት። የኦሮሞ ህዝብ ትግል ከምን ደርሷል ይላሉ ሰው? እኔ እንደማየው ከሆነ የኦሮሞ ህዝብ ትግል የዛሬ 20 ዓመት ላይ የነበረበት ደረጃ ላይ አይደለም ያለው። በተሻለ ሁኔታ ነው ያለው። በተሻለ ደረጃ ነው ያለው። ብዙ የኦሮሞ ህዝብ ግንዛቤ ያገኘበት ሁኔታ ነው ያለው። አዲሱ ትውልድ ደግሞ ኦሮሞነትን እየኖረው ነው ያለው እና በኦሮሞነት ውስጥ ተወልዶ በኦሮሞነት ውስጥ ያደገ ትውልድ ነው ያለን። በማንነቱ በቋንቋ በባህሉ የማፈር ትውልድ እና የተሻለ ግንዛቤ ያዳበረ ያለበት ሁኔታ ነው ያለው። በእርግጥ በፖለቲካ ፓርቲዎች ወይም በፖለቲካ ድርጅቶች አካባቢ የመከፋፈልም የመበታተን አንዳንድ የመዳከም ነገርም ይታያል። ያም ቢሆን እንደ ህዝቡ የተጠናከረ የተለወጠ የተሻለ ግንዛቤ እያገኘ የመጣበት ሁኔታ ስላለ ይሄኛው መጠናከሩ አይቀርም። ካራ ህዝብ ነው ጠንካራ ፓርቲ ሊወጣ የሚችለውና ጠንካራ የፖለቲካ ድርጅት ሊወጣ የሚችለውና አይ ቲንክ የኦሮሞ ህዝብ ትግል በእኔ አስተሳሰብ በተሻለ ደረጃ ላይ ነው ያለው። በተሻለ ደረጃ ላይ ነው። መልካም፣ እስኪ እረፍት እናርግና በድጋሚ እንመለሳለን። ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የሰው ሀገር ሰው በአጫሉ ሁንዴሳ።
basi hoda ya rabbi mafno gote oda beje imenu basi hoda ormi biya bahi biya ummajiru okiso no mabaroda okiso no mabaroda biya rahmani biya ummatafu ya rabbi mafno gote oda beje imenu basi hoda ya rabbi mafno gote oda beje imenu basi hoda እንግዲህ በርካታ የሀገር ኩራት መሪ ሊሆኑ የሚችሉ ወንድሞቻችን እህቶቻችን አለመታደል ሆነው ወጥተው በበረሃ እንደ ቅጠል ረግፈዋል። ዛሬም ችግሩ መከራው ቀጥሏል። አቶ ነጋሳ ኦዶ በእውነት እጅግ የሚያሳዝን ነው። የዛች ሀገር የህዝቧ ችግር መከራ ዛሬም አልቆመም። እንደ አዲስ ሰውም እየተሰደደ እየታሰረ እየተገደለ ባለበት ሁኔታ ላይ እንገኛለን። በውጭ በሀገር ቤት ውስጥም ያሉት ፖለቲከኞች ደግሞ እንደው ሲገፋፉ እናያለን። አልፎ ተርፎ ከህዝቡ በሚለቀመው ገንዘብ እንደ መኖሪያ እንደ መተዳደሪያ እየተደረገበት እንደሚገኝ ህዝብ እየተናገረ ይገኛል። ግን ለምን እስኪ አብሮ መስራት ከተቻለ ለመገፋፋት ለምን አስፈልገም? የኦሮሞ ህዝብ ጥያቄ በትክክል ከተመለሰ ቋንቋው ባህሉ ማንነቱ ከተረጋገጠ ከተቀራው ህዝብ ጋር አብሮ መኖር በኢትዮጵያ ጥላ ስር መኖር አይችልም ይላሉ። አመሰግናለሁ ዮብ። ዋናው ጉዳይ እኩልነት፣ ነፃነት፣ ዲሞክራሲ በዛች ሀገር ከተፈነ አብሮ መኖር ማይቻልበት ምክንያት የለም። እንደኔ አስተሳሰብ ያቺ ሀገር በጭቆና አገዛዝና አሁን ካለችበት ሁኔታ መውጣት አለባት። ሀገሪቷ ከዛ ከወጣችና ዲሞክራሲን በዛ ሀገር ማስፈን ከተቻለ የኦሮሞ ህዝብ የበለጠ ዲሞክራሲ ማለት የብዙሃን
ብዙሃን የሚመሩበት የብዙሃን ድምጽ ዋጋ ያለበትና የብዙሃን የሚደግፉት ፖሊሲና ህዝብ የሚፈጽምበት አይነት ስርዓት ስለሆነ የኦሮሞ ህዝብ የበለጠ ተጠቃሚ ስለሆነ የኦሮሞ ህዝብ በዛ ውስጥ የተሻለ ተጠቃሚ የተሻለ ስርዓት መገንባትም ያችን ነገር ማስተካከል የሚችለው የኦሮሞ ህዝብ ነው ብዬ ነው የማስበው። ስለዚህ አንፃር ብንንቀሳቀስበት ችግር የለውም። ነገሩ ዋናው ነገር ግን አንተ አሁን ባነሳው ነጥብ ላይ ሁሉም ህዝቡም ተማሪውም አርቲስቱም ማንኛውም የህብረተሰቡ ክፍል መጫወት ያለበትን ሚና መጫወት አለበት ብዬ አስባለሁ። ለምሳሌ ህዝብ እንደ ህዝብ መታገል መቻል አለበት ካለው ፓርቲ ሀገር ውስጥ ካሉት ጋርም ከሌሎችም ጋር ይሁን ህዝቡ መርጦ እንፈልገው ፓርቲ ጋር ጆይን አድርጎ መንቀሳቀስ እነሱ ጋር በእነሱ ውስጥ አባል ሆኖ መታገል አለበት። ሰው በቃ በቻለው በሚችለው ነገር አርቲስቱም በአርቱ በዘፈኑ ይሄን የህዝብ ብሶት ማሰማት መቻል አለበት። ህዝቡ ነፃነት እንዲያገኝ ህዝቡ የተሻለ ስርዓት የተሻለ ኢኮኖሚ የተሻለ ልማት እንዲያገኝ የሚችለውን ነገር አስተዋጽኦ ማድረግ አለበት። ምሁሩ በጽሁፍ ይሄ ነገር እንዲመጣ መግፋት መቻል አለበት። ሌላውም የህብረተሰቡ ክፍል ሁሉም የራሱን አስተዋጽኦ ማድረግ መቻል አለበት ብዬ አስባለሁ። ሌላው ደግሞ ፓርቲዎች ደግሞ ወይም ደግሞ የፖለቲካ ድርጅቶች እርስ በርስ ከመገፋፋትና ጥላቻና አንዳንድ አላስፈላጊ ፕሮፓጋንዳ እርስ በርስ ከማድረግ የተሻለ ሁሉም የራሱን የተሻለ ሰርቶ ተመራጭ እንደሆነ የተሻለ ሰርቶ የተሻለ ህዝቡ ተለምቶ ህዝቡ እንደወደው ህዝቡ ላይ ነው መስራት ያለባቸው። የተሻለ አደራጅተው የተሻለ አንቀሳቅሰው እንቅስቃሴ ተመራጭ ወደ መሆን እንደሱ አይነት ስትራቴጂ ቢኖራቸው የተሻለ ነው ብዬ አስባለሁ። አንዱ ሌላው ላይ ማድረጉ ብዙም አይረዳንም። የተሻለ ግን በጨቋኝ ስርዓት ላይ ያነጣጠረ ስራ መስራት የተሻለ ነው ብዬ ነው የማስበው። መልካም የኦሮሞ ፓርቲዎች በተለይ በኢትዮጵያ አንድነት ከሚያምኑት ፓርቲዎች ጋራ ተቀራርባችሁ የመስራት ችግር ይታያል። የመገፋፋት ነገር አለ። በዛ በኢትዮጵያ አንድነት የሚያምኑት ፓርቲዎች ጋር ችግር አለ። ምሁሮቻቸው ጋርም ችግር አለ። እዚህም እናንተ ጋርም ችግር አለ። እንደው በቅርቡ ካነበብኩት አንድ መጽሐፍ በአቶ እምነ ብርዕድ ኤርሚያስ ከበደ የተባሉ ጸሐፊ የጻፉት አለ። ኢትዮጵያ ዓለሙን ስትፋረድ ይላል። አማራ ማለት ከእግዚአብሔር የመጣ ነው ይላሉ። ኦሮሞ የሚለው ኦሞ ወንዝ የሚለው የመጣ ነው። ከጊዜ በኋላ ወደ ኦሮሞ ተቀየረ። እነዚህ ኦሞ ወይም ኦሮሞዎች የአማራውን ከእግዚአብሔር የመጣውን ቅዱስ ቃል በመጋፋት የአማራውን መሬት በመጋፋት በጦርነት ተቆጣጥረውታል። ኢትዮጵያ ልጆቿን ትፋረዳለች። በተለይ ይሄ የቁቤን ትውልድ ትፋረዳለች ብለዋል አቶ ኤርሚያስ ከበደ። እንደዚህ አይነት የቃላት ጦርነቶች የታሪክ ግድፈቶች እያሉ እንደው አብራችሁ የመስራቱ ሁኔታ እስከምን ድረስ ይሆናል? ምሁር የተባሉት እስከምን አይነት ታሪክ እየተነሱ ነው የሚጽፉት ይሆን? ምንድነው የሚሉት እዚህ ላይ እስኪርሶ? እኔ ብሎ አንድ ነገር አለኝ። ማንም ሰው ሐሳቡን መግለጽ ይችላል። ያምንበትን ነገር በጽሁፍም ንግግርም ይሁን በሌላም ነገር መግለጽ ይችላል። እሱ መብቱ ነው። ነገር ግን ያ እሱ የሚያስተላልፈው ሐሳብ ትክክል ነው፣ ትክክል አይደለም፣ ጥሩ አይደለም፣ ህዝብ አብሮ መኖር ያንን ደግሞ ጀጅ የሚያደርገው ህዝቡ ነው እና ምንድነው አሁን ያልኩት ጸሐፊ እንደዛ ብለዋል። ነገር ግን አንድ እኔ ማለስቶ ነገር ምንድነው ሁሉም አማራ እንደዛ ያስባል፣ ሁሉም እሱ እንዳለው አይነት አመለካከት አለው ብዬ አላስብም። በመጀመሪያ ደረጃ የተወሰኑ ጽንፈኞች ሁሉም እንትን ውስጥ ይኖራሉ፣ ሁሉም ብሔር ውስጥ ይኖራሉ። የተሻለ አስተሳሰብ እንዲፈጠር እኛም እንሰራበታለን። እነሱም ውስጥ ያሉ የተሻሉ ሰዎች በህዝብ አብሮ መኖር የሚያምኑ ለዚህ ሾቪኒስት ያልሆነ በርግጥ የትም አውሮፓም ስትሄድ አሁን ሾቪኒስቶች አሉ። ጀርመን ሀገር ሳይ ጥቁር ሰው አይደለም ብሎ የሚያስቡ ሌላውም ነጭ እኛ ካልሆንን ሌላውም ነጭ
ዝም ብሎ ተራ ነገር ነው እኛ ብቻ የተለየንን ብሎ የሚያስቡ አሉ ኢትዮጵያም ውስጥ አለ ያው ኃይለሥላሴ ዘሮች ዘራና በላሽን ብሎ እርስ ይጋባሉ የሚባል ነገር ሰምቻለሁ ሌሎችም አሉ ብቻኛ ምርጥ ዘርነን እንደዚህ ነው ብለው ምሉ እንዳሉ ይታወቃል ግን ሂደት ታሪክ ደግሞ እንደዛ እንዳልሆኑ ያሳየን ነው ያለው ይሄን አመለካከታቸውን እንደዚህ ስላሉ አንደኛ ሁሉም እንደዚህ ብሎ ያስባሉ ብለን ጀጅ ማድረግ አስቸጋሪ ነው ያ ምን ይሆን ሃይስት ጀነራላይዜሽን ይሆንብናል ማለት ነው ሁሉም አይሉም ይሄ ምን ተቃወመው አስተሳሰብ ነው ትክክልም አይደለም ይልቅ ደግሞ እንደውም ታሪክ የሚያስረዳን ምንድነው የኦሮሞ ህዝብ የበለጠ አፍሪካዊ እንደሆነ በአፍሪካ በጣም ለረጅም ዓመት የኖረና በሰሜን አካባቢ የኖሩ ሰዎች እንደውም ከኤሽያ ከአረቢያ ወደ አፍሪካ ከፈለሱ ገና 3000 ዓመት እንደሆናቸው ነው እነሱ ወደ አፍሪካ ከመፍለሳቸው በፊት ኦሮሞ አፍሪካዊ እንደነበረ ይታወቃል ይሄ በአብዛኛው ታሪክ ነገረ ነገር ነውና መጽሐፍ መብቱ ነው ሊጽፍ ይችላል ያው እንደዚህ አንደኛ ሁሉም እንደዛ አይነት አስተሳሰብ አላቸው ብለን በሱ መሄድ የለብንም ሁለተኛ ነገር ደግሞ እሱ ስለጻፈ ያ ነገር ትክክል ነው ማለት አይደለም መልካም የመጨረሻ ጥያቄ ላደርግ የፈለኩት የኦሮሞ ህዝብ ትግል ነጻነትን ወይም የኦሮሞ ህዝብ ነጻነቱን መጎናጸፍ ያቃተበት ምክንያት ምንድነው የኦሮሞ ህዝብ ትግል ወደ ኋላ ሊጎተት ያበቃው ችግሮች ምን ይሆኑ ለምንድነው ኦሮሞ ታግሏል እየታገለ ነው ያለው ለምንድነው ከግብ መድረስ ያልቻለው ምናልባት እንደው ልጆቹ ደካማ ስለሆኑ ይሆኑ ይሄ ጉዳይ ብዙ ፋክተሮች አሉ ብዙ ምክንያቶች አሉ ይሄ ትግል ግቡን አልደረሰም ስንል የመጨረሻውን የትግሉን ውጤት አላየንም እንጂ ብዙ ለውጥ አምጥቷል የኦሮሞ ህዝብ ትግል ምንድናቸው ለውጦቹ ወደ ኋላ ሄደን እኮ የዛሬ 100 ዓመት አካባቢ ስናይ የኦሮሞ ህዝብ የራሱ መሬት የሌለው እንደ ህዝብ ማይታይ እንደ ገባር እንደ ባሪያ ነበረ ከዛ እንግዲህ በአጼው ስርዓት በጃንሆይ ጊዜ በአጼ ኃይለሥላሴ ጊዜ ኪሰኛ የነበረ ነው መሬቱ እንደፈለገ የሚወሰድበት ቋንቋው የወፍ ቋንቋ ተብሎ ምንም አይነት የሌለው ስሙን እየቀየረ እንዲቀይር እየተደረገ አገሩ እንደፈለገ ሌላ ስም እየተሰጠው እንደ ህዝብ ማይታይ ነበረ እዛ ደረጃ የራሱ መሬት እንድኖረው ልክ የሰሜን አሜሪካ ጥቁሮች ባርነት በአብርሃም ሊንከን ጊዜ ነጻ ሆነው መሬት አግኝ የራሳቸው መሬት እንድኖራቸው የራሳቸው ቤትና ዌስትላንድ ያገኙ ዲክላሬሽን እንደተደረገላቸው ሁሉ በለውጥ በአብዮቱ ለውጥ የኦሮሞ ህዝብ አትሊስት አንድ ስቴፕ ወደፊት ተሸጋግሮ የራሱ የመሬት ጥያቄ የተወሰነ ተመልሶለታል ከዛ ወዲህ በተደረገው ትግል ደግሞ አሁን አትሊስት እንደ ህዝብ ሪኮግናይዝድ ሆኖ ሪኮግኒሽን አግኝቷል የቋንቋው የባህሉ ይሄ ጥያቄ አሁን ተመልሷል በተግባር በደንብ ባይመለስም የክልል ጥያቄ ራሱን በራስ የማስተዳደር ጥያቄ አትሊስት በወረቀት ላይ ሰፍሯል በዛ አይነት ሁኔታ አወቃቀርም ተዋቅሯል ይሄ ትልቅ መርታ እና የኦሮሞ ህዝብ ከቀድሞ ጀምሮ ሲታገል ነበር እነዚህን ውጤቶች አምጥቷል አሁን የመጨረሻውን ጎል የማግባት ነገር ነው የቀረው ማለት ነው እና ለምን ወደዛ ግብ አልደረሰም የምትለው ነገር ላይ ምናልባት አንድ ነገር ይታየኛል ምናልባት አንድ የመሆን ነገር ላይ የኦሮሞ ህዝብ የመከፋፈል ነገር ይታይበታል እዚህ ላይ መሰራት ያለበት ይመስለኛል ሁለተኛ ደግሞ የተሻለ የፖለቲካ ብልጠት የማምጣቱ ነገር እሱም ላይ ትንሽ እነዚህ ነገሮች ላይ
ጥሩ ሊደርሺፕ የማውጣት ነገር ላይ ቢኮዝ የኦሮሞ ህዝብ በፊት የተዋቀረው በገዳ ሲስተም ነበር ለረጅም ጊዜ ሲኖር የነበረው ያ ራሱን የቻለ አወቃቀር ነበረው የራሱ አይነት መንግስት ነበረው ከዛ በኋላ አገሩ ከሰፋ በኋላና ስፋት ካለው በኋላ ይሄን የገዳ ስርዓት እየተከፋፈለ መጣ የተወሰኑ ቦታዎች ብዙ አብዛኛው ቦታዎች ስርዓቱ እየቀረ ወደ ሞቲ ሲስተም ንጉሶች የመፈጠር ነገር ነበረ ከዛ በኋላ በሚኒልክ ደግሞ ከተያዘ በኋላ ያ ነገር ቀርቶ አዲስ ስርዓት ውስጥ ገባ አዲሱ ስርዓት ውስጥ ራሱን እንድጠላ ራሱን እንድንቅ የበታችነት ሳይኮሎጂ እንድኖረው ተሰራበት ማለት ነው እና ኦሮሞ ራሱን ትቶ ሌላ ለመሆን ጥረት ያደረግ ነበር አትሊስት እኔ ከተብ ልጅ እንዳይሰጠው ይያለ ልጅ ሌላ ስም የነሱን ስም እየሰጠ ነበርና እዛ አሁን ወደ ራሱ እየተመለሰ ነው ያለው እና ወደ ኋላ 40 አመት 30 አመት የነበረውን አይተ ዛሬም ስታይ በጣም ትልቅ ለውጥ አለ እኛ አሁን የዛሬውን ብቻ እያየን ስለሆነ ነው እንጂ ወደ ኋላ የነበረውን አይተ ወደዚህ ስትመጣ አሁን ትልቅ ራሱ መሆን የቻለ ህዝብ ነው ራሱን የሆነ ሰው ደግሞ መፍትሄ ማግኘት ይችላል መፍትሄው ለማምጣት አሁን እኛ ከ75% በላይ ሄደናል መንገዱንና የቀረችውን 25% ደግሞ በደንብ ታስቦበት መፍትሄው ማግኘት ይቻላል መልካም እንግዲህ መጨረሻ ጥያቄ ብዬ ነበር እስኪ ይሄን ጥያቄ ላክልና እንሰናበታለን ተወዳጁ ጋዜጠኛ ተስፋዬ ገብረአብ አንድ የጻፈው መጽሐፍ አለ ከዚህ በፊትም ያወጣው መጽሐፍ ላይ የኦሮሞ ህዝብ እንደተበደለ እንደው በጣም በደል ውስጥ እንደወደቀ ገልጿል በአማራ የኦሮሞ ህዝብ እንደበደለ ገልጿል በተለያየ ሚዲያዎች ላይ በተስፋዬ ላይ የተለያየ ስም ማጥፋት ዘመቻ ተከፍቷል እንደው የአኖሌ በደሎችን አንስቶ በሰፋ አድርጎ ጽፎታል እንደው ምንድነው ተስፋዬ ይሄና ሄል ስለ ኦሮሞ ያስጨነቀው እሱ እንደሚለው ከዚህ በፊት አናግሬው ነበር አዳማ ነው የተወለደው ከኦሮሞ ጋራ ነው የኖረውና የኦሮሞ ህዝብን በተጨባጭ ኦሮሞ ውስጥ ቁጭ ብሎ የኦሮሞ ህዝብ የሚናገረው ነው እየጻፈ ያለው ተስፋዬ እንደው ተሳስቶ ከራሱ ጨምሮት የጻፈው ነገር አለ የኦሮሞ ህዝብ እንደዛ በደል አልደረሰበትም ይሆን እስኪ ምን ይሉኝ ይሆን እንደው ጊዜ ካገኘው ላቀርበው እሞክራለሁ ጋዜጠኛ ተስፋዬን እስኪ እርሶ ምን ይላሉ ስተት ነው ተስፋዬ እየጻፈ ያለው ይሆን ይው በጣም አመሰግናለሁ በዚህ ጉዳይ ሰሞኑን ሳስብበት ነበርና የሱ መጽሐፍ እንዳይታተም ተደርጓል ለምን ነገርም እሱ ፖስት አድርጎ አይቼው በጣም ተናድጄ ነበረ እንዳይታተም መደረጉን ሳሳም አስቀርም ተስፋዬ ተወልዶ ያደገው ቢሾፍቱ ነው ደብረ ዘይት ማለት ነው በማለጀ በአጼው ደብረ ዘይት ኦሮሞ ድሮ በሰጠው ስም ቢሾፍቱ የሚባለው አገር ውስጥ ነው እና እሱ ራሱም ተገለጸው ይሄንን ህዝቡ ተወልዶ በማደጉ የህዝቡን ብሶት የህዝቡን አመለካከት ሁሉ ነገር ያየው ይመስለኛል አይቻለው ነው ያለው ትክክል ነው እኔም እስካነበብኩት ድረስ ለምሳሌ የቡርቃ ዝምታን አምጥያለሁ ተስፋዬ ኦሮሞ ህዝብ ላይ የነበረውን ችግር በጣም ጥሩ በሆነ ሁኔታ ነው ገለጸው ምንም ያጋነነው ነገር ወደ ኋላ ያቀረው ነገር የለም ነገር ግን በጣም ትልቅ ችግር ያለው ምንድነው ሌሎች የኦሮሞ ህዝብ ምን ያውቃል የኦሮሞ ህዝብ እንትን አይደለም ሌሎች ናቸው የራሱን ችግር እንኳን መናገር አይችልም ሌላ ሰው ነው የገፋው የምን አይነት ነገር ነው ሁሌ የሚያቀርቡት አርጉመንት የኦሮሞ ህዝብ ለመብቱ እንኳን ብታገል የኦሮሞ ህዝብ ታገለ ማለት አይፈልጉም ሶማሌ ነው ያስነሳው ሶማሌ ነው እንደዚህ ወይ ኤርትራ ነው እንደዚህ ያደረገችው ወይ የማለት ነገር አለና ይሄ በጣም ትክክል አይደለም እኔ እስካየው ድረስ አቶ ተስፋዬ በጣም ጥሩ በሆነ ሁኔታ እነሱ እንደሚሉት ህዝብን ለማጋጨት ሳይሆን እውነታውን ነው ያወጣው እና እውነታውን ማውጣቱን አሁንም መቀጠል አለበት በጣም የምንወደው ጸሐፊ ነው እኔ ብቻ ሳልሆን በጣም ብዙ የኦሮሞ ልጆች ባይሆን ከኦሮሞ ውጭም የሆኑ ብዙ ጀኒውን የሆኑ ነገሮችን በጣም በቅንነት የሚቀበሉ ሰዎች ይወዱታል በጣም እናደንቀው ሰው ነው አቶ ተስፋዬን አንድ ወቅት እንደውም ይሄን የእሱን አንደኛው መጽሐፍ በእኛ ለመቀየር ሳስብ ነበረ በወቅቱ አልተመቸኝም አሁንም ቢሆን እሱ ፈቃደኛ ከሆነ ያ የመጀመሪያው
ልቦለዱን መቀየር ፈልጋለሁ ድሉን ካገኘ ታገናኘኝ በጣም ደስ ይለኛል እና በጣም እናደንቀው በጣም ጥሩ በሆነ ሁኔታ ኦሮሞን ህዝብ ችግርና የኦሮሞን ህዝብ ብሶት የኦሮሞ ህዝብ ላይ የደረሰው ጭቆናም በጣም በጥሩ ሁኔታ የገለጸ ሰው ነው በጣም እናደንቀው አቢ ነው መልካም እንግዲህ የጠየቁኝን ጥያቄ ለጋዜጠኛ ተስፋዬ ገብረአብ ለማቅረብ ዝግጁ ነኝ መልሱንም እንግዲህ እገልጻለሁ በመጨረሻ ሊያስተላልፉት የሚፈልጉት መልእክት ካለ እድሉ ልስጦትና እንሰነባበት ኦኬ አመሰግናለሁ እኔ ማስተላለፍ የምፈልገው ነገር ምንድነው ለኦሮሞ ህዝብ ይሁን ለተቀረው ኢትዮጵያ ህዝብ ማስተላለፍ የምፈልገው አሁን ባለው ሁኔታ ምንም ተስፋ መቁረጥ ሳያስፈልግ ሁልጊዜም ህዝብ ያሸንፋል የህዝብ ድጋፍ የሌለው መንግስት የትም መድረስ አይችልም የህዝብ ድጋፍ የሌለው ስርዓት የትም መሄድ አይችልም ህዝቡ በቻለው መንገድ ይሄን ስርዓት መታገል እንዳለበት ነው ሁሉም ባለው ሞያ ለእውነትና ለሞራሉ መስራት እንዳለበት ነው ማስተላለፍ የምፈልገው ለዚህ ሁሉም የህብረተሰብ ክፍል አስተማሪውን በስራው በደንብ ጥሩ ስራ በመስራት ሲቪክ የሚያስተምር ከሆነም እውነታውን ለህዝቡ ለተማሪው እውነታውን ማስተማር እና ያቺ ሀገር ወደ ተሻለ አቅጣጫ እንድትሄድ በዛች ሀገር ነጻነት እና ዲሞክራሲ እንዲሰፍን የተቻለንን ሁሉ እንድናረግ ነው ጥሪ ማረገው መልካም አቶ ነጋሳ ኦዶ ስለሰጡኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ ስንሰናበት በጃምቦ ጆቴ ጉባ ኮርማ እያለ በሚያዜመው ዜማ እንሰናበታለን መልካም ጊዜ እንዲሆንልዎት እመኛለሁ አመሰግናለሁ አንተ መልካም ጊዜ ይሁንልህ ደህና ይሁኑ One of my kireti on the lucky alagan lucky ajiruto lucky abidena lucky agarato anuma padana arkuma wargamna arkuma waliamna afani waltana bilisuma kafna bilisuma funa ya samia bocha sinama keneti ya rachina bocha tutugana kase namana gamte irafuna kadame bullon fiata mayon gubata kaminda chidon sinamala ta ganti yata ta sinanya muka oda ti mukli bala kabu muka silke ti mukli bala kabu do fegia il madina namagala fati sabisina kamne ina fakotu gimbata fe socho ko orsiloini dinalo dura so warkan kabini ajun
አንድነት ኃይል ደግሞ ጉልበት ይሆናል ጉልበት ደግሞ ወደ ውጤት ይቀየራል ፖለቲከኞቻችን የዝሆን ጆሮ እግዚአብሔር ይከልክላችሁ እንላለን እንዲሁም ወጣቱን እንደዛው እንላለን ፕሮግራማችን በዚያ ወቃ እስከ ሳምንት መልካም ሳምንት ደህና ሁኑ ተኩማ galmakhina jara firiya ya buru wali firetane awal marihanu galmakhina jara garayuna khanu ما خلاني وصابلي قالوا عبكم ما خلاني ولي قالوا يا بيبينيس نوتكم هذا في سنانيس نوتكم فانكين ياستفو نوتكم مالي كل مكاننا وفي ما نبات موتي ونكتم ستانا يا بيبينيس نوتكما دافي سينانيس نوتكما فانكين ياستفو نوتكما مالي كل مكاننا وفي ما نبات موتي ونكتم ستانا
tokkummaa afaan keenyaas tokko nu tokkummaa maaliif uummatannaa utiin mana abbaa tokkootti waliin tumsa taanaa biyya fi biyyeenis nu tokkummaa aadaa fi seenaa